ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለ እግዚአብሔር ይመስገን። ባላችሁበት ሰላምና ፍቅር ደስታ ይብዛላችሁ። ዛሬ ደግሞ የማሳያችሁ የቸባብ አሰራር ነው። ሁላችሁም ይሄን ቻናል ሰብስክራይብ፣ ላይክ አድርጉልኝ። አሰራሩን ተከታተሉ። ለመጀመሪያ ዱቄት በዚህ አንድ ማለት ነው፣ በዚህ አንድ እናደርጋለን። ይሄው እኔ አርጌያለሁ። በዚህ ደግሞ ውሃው አንድ ከግማሽ ማለት ነው። ይሄ ውሃ አንድ ኮብ ከግማሽ። ከዛን ይሄ ወተት ኒዶ በትልቁ ማንካ 2 ማንካ። ይሄ ደግሞ ፒከን ፓውደር ነው በትንሿ ማንካ 1። ይሄ ካሜራ ነው በትንሿ ማንካ 1። ይሄ ደግሞ ሄል ነው። ሄል የማታውቁ ልጆች አላችሁ ብዬ አላስብም። ሄል ነው። ይሄ ደግሞ ጨው ነው። ይሄኛ ሲግናል ነው። ሲግናል ያው ለብዙዎቹ አይገባም። ይሄ ማለት ነው ሳይፈጭ ይሄ ነው። እንደዛውም በዚህኛው 2 ሲኒ ስኳር ነው። ይሄ 2 እንቁላል ነው። ይሄ ደግሞ ዘይት፣ የምግብ ዘይት ማለት ነው። በዚህኛው ሲኒ ነው ስኳሩን የምትለኩት እና አሁን አንድ ላይ እንቀላቅሎ። ይሄ ቀዩ ደግሞ የተፈጨ እንትን ነው ዛፈራን። ይሄ ፍሬው ካላችሁ ይሆናል። ይሄ የኔ ጋ ያለው የተፈጨ ነው። አሁን እንጨማምረው አንድ ላይ። ይሄ ውሃ ነው። መጀመሪያ እንትን ነበር መጨመር የነበረብኝ፣ ያው ይቅርታ። ከዛ እንትኑን ሁሉ እንጨምራለን ማለት ነው አንድ ላይ። እንቁላሉ፣ ከዛን ዘይቱንም እንጨምራለን። ከዛም በዚህ ነው የምናማስለው። በዚህ እናማስልና እንገናኛለን። አሁን እንደዚህ ከመታን በኋላ ማለት ነው በዚህኛው ወደ ማሽኑ እንወስዳለን። ማሽን ውስጥ መጨመር አለበት ግዴታ ማለት ነው። ማሽን በዚህኛው እንጨምራለን። ከዛን እንፈጨዋለን ማለት ነው ማሽኑ ላይ። አሁን እንደዚህ ከመታን በኋላ ወዴት ነው የምንወስደው? ወደ እቃ እንገለብጣለን። በዚህ ሁኔታ ማለት ነው። ዱቄቱ በዚህ አንድ ከሆነ ግዴታ በዚህኛው ደግሞ ውሃ አንድ ከግማሽ መሆን አለበት ነው። ይሄን ለተኩል ሰዓት እናስቀምጣለን። እንደዚህ እንከድነውና ለተኩል ሰዓት እናስቀምጣለን። ከዛን እንገናኝ። እስከሚያልቅልን ሻያችን አፍልተናል። ሻይና ጋህዋ ማለት ነው። ይሄን የሚጮህ ነገር አለ። በጣም ይጠቃል። ቅድም ይሄን ነገር ሲግናል ነው ያልኳችሁት። ሲግናል ሳይሆን እንትን ነው እና ስምስም ነው ይሉታል። እንግዲህ እናንተ ጋር ምን እንደሚባል አላውቅም። ስምስም ነው የሚሉት እዚህ ቤት። እና ይሄ ነው የተፈጨ ያሳያችሁ ማለት ነው። አሁን ይሄው ታዋችን አዘጋጅተናል። እየሰራ ነው ተዘጋጅቷል ማለት ነው። በቅቶታል። አሁን ወደ አሰራሩ እንደዚህ ካረግን በኋላ እንደዚህ እንሰራለን ማለት ነው። በእርግጥ በትንንሽም ይሰራል ሹባብ፣ ያው በየእንትኑ ይለያያልና በጣም ነው የሚያምረው። እንትን ሲባል ቀይ ሲሆን ማለት ነው። ያዛችሁን ግን ቀነስ አድርጉት፣ እንትን ቶሎ ቶሎ እንትን እንዳይልባችሁ ማለት ነው። አሁን ስልኬን በእጄ የያዝኩት ስለሚሰራ ነው የማይመቸኝ። እንደዚህ በዝብዳ እንትን ይሄኛ ሰመን ማለት ነው። ሰመኑን ትቀቡታላችሁ ከላይ ከለሩ እንዲያምርላችሁ። ከዛ ዙራ ቀይ ሲሆን ነው የምትገለብጥ። ለዚህ ዙራ ሲያምር ትገለብጡታላችሁ ማለት ነው።
አንዴ ገልብጬ እንትን ልበል። ሲገለበጥ እንደዚህ ይሆናል ማለት ነው። አሁን እናወጣዋለን ማለት ነው። አያችሁ ሲያምር፣ ወፍራም አይደለም፣ ስስ አይደለም። በጣም የሚያምር ከለር እና እንትን ነው፣ ችባብ ነው ማለት ነው። እጃችሁ ይሄ ሁለተኛውንም ማወጣን በጣም የሚያምር ነው። ስንጨርስ እንገናኝ። እና ውዶቼ በዚህ ሁኔታ አጠናቀናል ማለት ነው ችባቡን። ሌሎችን እንዳሳያችሁ ከፈለጋችሁ በኮሜንት ጻፉልኝ። ይህን ቻናል ደግሞ ሰብስክራይብ፣ ላይክ አድርጉ። መልካምነታችሁን ኮሜንት ላይ ጻፉልኝ እላችኋለሁ። ወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ።